የኤስደብሊውኤስ ኮንስትራክሽን ገልባጭ መኪና ኢቲ ኮድ 385371 አደጋ አከሳሰት ሁኔታ በቪዲዮ እንደሚከተለው ዘግበናል። መንገዱ ይሄ ነው። ይሄ መንገድ ከሚዛን ወደ ቴፒ ወይም ከቴፒ ወደ ሚዛን ሸኮ የሚያሸጋግር መንገድ ነው። ኤክስካቬት እየተደረገ ያለ ማቴሪያል አለ። ይሄን ማቴሪያል ለመጫን መኪናዎች መጥተው እንደዚህ ያኛው ሲኖ እንደሚዞረው ይዞራሉ። ዞረው በቂጣቸው ገብተው ወደ ኋላ ሄደው ነው ማቴሪያል የሚጭኑት እና በተመሳሳይ ሁኔታ እንደዚህ ዞሮ ለመጫን እዚህኛው ይሄ ሲኖ ከቆመበት አካባቢ የኋላ ዙሩን ከጨረሰ በኋላ እየሄደ መኪናው ማቴሪያሉ ወዳለበት በቂጥ እየሄደ እያለ ፍሬን እምብብሎት ከፊት ለፊት ፒካፑ ባለበት ነጭ ቲሸርት የለበሰው ሰው በቆመበት ስትሬት መኪናው ተንሸራቶ ወደ ገደል ገብቷል። መንገዱ አክቹአሊ ዩተርን መንገድ ነው። አሁን እየቀረጽኩ ያለሁት ከሻኮ ወደ ቴፒ አቅጣጫ የመንገዱን ሁኔታ የሚያሳይ ነው። አንድ አይሱዙ ከፊት ለፊታችን እንደምንመለከተው እየመጣ ያለ አይሱዙ አለ። ከባስ ጋር እየተላለፉ ያሉበት ባሱ ወደ ሻኮ አቅጣጫ፣ አይሱዙ ወደ ቴፒ አቅጣጫ ነው የሚመጣው። አይሱዙን ኮቴ ተከትለን ስንመጣ መንገዱ እንደምትመለከቱት ዩተርን መንገድ ነው። ቦታው ልዩ ቦታው በቆ ተብሎ የሚታወቅ አካባቢ ነው። እንደምትመለከቱት ከታች በኩል በስር ከመንገዱ ስር በዩተርኑ ይተላለፍ ተላላፊ ወንዝ አለ። ትልቅ ወንዝ መኪናችን የገባው በዚህኛው ወንዝ ውስጥ ነው ተንሸራቶ የገባው። አይሱዙ ዩተርኑን እየዞረ ነው ያለው። በዚህኛው ወንዝ ውስጥ ነው የመገልበጥ አደጋ ደርሶት የገባው። ከስሩ ውሃ የሚፈሰው ትልቅ ወንዝ እንደምታዩት መንገዱ ዩተርን ነው። ዩተርን መንገድ ነው። ትልቅ ወንዝ የሚፈስበት ከግራ ወደ ቀኝ ትልቅ ወንዝ ይፈሳል። በዚህኛው መንገድ እንደምታዩት እዚህ ጋር ማቴሪያል የምናመርትበት የቦሮፊት አምርተን ለሙልት የምንጠቀመው ማቴሪያል ሳይት አለን። ከዚህኛው ሳይት ላይ ያለውንም ማቴሪያል ጭኖ አጓጉዞ ለፊሊንግ ሊጠቀም ልክ ባሱ አጠገብ የነበረው ገልባጭ መኪና እንደቆመው አይነት አቋቋም ከቆመበት ወደ ኋላ ተነጥቶ ሲመጣ ነው ወደ ገደል በስተቀኝ በኩል ሊገባ የቻለው። አሁን ቀጥታ መኪናው ሾልኮ ወደ ገባበት ገደል ቪዲዮዬን መልሳለሁ። እንደምታዩት በዚህ አይነት ሁኔታ በዚህ መጥቶ በቂጡ ገብቶ መኪናው በዚህ አይነት ሁኔታ ገብቷል ማለት ነው። ይሄ ትልቅ ወንዝ ነው። ከርቀት ቢያንስ ወደ ከመቶ በላይ ሜትሮች ርቀት ጥልቀት ላይ ያለ ወንዝ ነው። ትልቅ ወንዝ ነው። ሩቅ ስለሆነ ነው ትንሽ የሚመስለው። እዛኛው ወንዝ ላይ ሊገባ የቻለው በዚህ አይነት ሁኔታ ነው። ይኸው እንደምታዩት ትሬኖች የወደቀውን ተሽከርካሪ የማህለኛው ትሬን ከብዶታል። ወይ ክሬኖችን ታቀያይሩ። ተቋሙ በላካቸው በእነዚህ ሶስቱ ክሬን አገልግሎት መጨረሻ ማሳረጊያው ሰዓት ላይ እንግዲህ ደርሷል። በጣም ከባድ በሁለቱ ብቻ ነው የሚሞክሩት አሁን
ዝጋ በለው በሲኖ መጨረሻው በከባድ ተአምር ነው። ሶስቱም እየተቀለሉ ነው። ኢንስፔክተር ሶስቱም እየተቀለሉ ነው። አይ ታኮም አድርገዋል። ልጁ ጥበበኛ ነው። አይ በስመ አብ ታኮ ሄደበት። የታኮ ድንጋይ ሄደ ወደ ገደል ሄደ። በስመ አብ አሁን ነው ከባድ። ይሄ የመሃሉ ክሬን በቃ አልቻለም። መሬቱን ተጎትቶ ወጭቆታል። እንደወጣ ይቆጠራል። ከዚህ ጥልቅ ገደል አሁን ትንሽ ቀረው። ሰዓት እላፊ ለክ እኛ ለፍተን ስንት ከደከምን በኋላ እሰይ በቃ አሁን በቃ ወጣ በለ። አትዝጋው አባት መንገድ ቆይ እየቀረጽን ነው። ወደ ኋላ አሁን እነዚህ ክሬኖች ዋጋ ከፍለዋል በእውነት። ህዝበት ውስጥ የተደረደረው ነው የተሽከርካሪ ፍሰት። ለዚህ እኮ ነው መንገድ እዚህ እንዲሰራ አንዱ እኮ ያስወሰነው